ትግሬዎች እየመጡ ሁለቱ ላይለቁን ሊያጠፉን ኦሮሞና አማራን እየመጡ የሚያጠፉን ደግሞ ሁለቱ ትልቅ ህዝብ ነው። በታት ነው የሚያጠፉ የኢትዮጵያ አይሁዶች ማለት ናቸው። አይለቁ ለመቶ ዓመት ነው እቅዳቸው። ኦሮሞና አማራ በልቶ የሚያራ ነው፣ በልቶ የሚያስብ አይደለም። ትግሬ ግን ለመቶ ዓመት ያስባል። አንተ አህያ ኦሮሞ፣ አንተ አህያ አማራ ተባብረህ አብይ የሚለውን ተወው፣ ነገ ለፍርድ የምታቀርበው። ዛሬ ግን እነሱ አብይን መተው ወይ ይፈረጥጣል እንደ ኔፓል አብዮት መተው ልምድ ስላላቸው ወዲያው አናትን ብለህ ጸጥ ያደርገዋል። ከዚያ በኋላ ወደ ትግራይ እየዘመተ ማን ነው? በትግራይ እናት ላይ የተኮሰ ማን ነው? ማን ነው? አብይ አህመድ ሄደ ምንሻ ማን ነው? ፋኖ ማን ነበር እያሉ ይለቅመዋል። ሐቆይ ስለዚህ የቀይ ባህርን ጉዳይ ለማደናቀፍ እነዚህን ትግሬዎች አንጥተው ኦሮሞንም አማራን ከናካቴው የኢትዮጵያን ህዝብ ሪሶርሳችን ግጠው ከ10 ዓመት በኋላ አገር ሆነው እስከ ደጀን ነው እቅዳቸው። እንደ እስራኤሎች አገር ሆነው ይሄዳሉ። አትጠራጠሩ። ኦሮሞ የሚሆን ባል ህዝብ አይኖርም። እያታለሉት ነው። አማራ የሚባል ህዝብ አይቀጥልም። ኦሮሞና አማራ ህዝቡን ነው ጥሪ የሚያደርገው። እነዚህ ትግሬዎች ወደ እናንተ ስልጣን ማድረስ የለባቸው። ሁለቱም ትላልቅ ህዝቦች ኦሮሞና አማራ ናቸው። እኔ በዚህ ነው የማምነው። ሁለቱ ህዝብ አንድ ከሆነ ትግሬ ሚናም የለው። ለሚሊዮን ዓመት እየበላ ይኖር ይሆናል እንጂ ጥገኛ ሆኖ የፓራሳይት እኛን እየገደለ አይቀጥልም። ኢኮኖሚ የበላይነቱን አይቀጥልም። አማራና ኦሮሞ በፍጥነት መነጋገር ነው ያለው። ጠቅላይ ሚኒስትሩ ሌላ ጉዳይ፣ ህወሓትና ሻዕቢያን ግን መበተን አይቻልም። ጅላቱን ኦሮሞና አማራ በልታስብ እንደ ትግሬ በልታስብ እንደ ኤርትራያኖች ለመቶ ዓመት አቅድ ኦሮሞና አማራ ያችን ሀገር በቴክኖሎጂ ያችን ሀገር ሃይማኖትን ጠብቀህ ሃይማኖቶች ልማት እንዲያመጡ ትምህርት ቤት እንዲከፍቱ እያደረግ እንደነ ጀርመን አሜሪካ መድረስ ይቻላል። ወደቡን ማስከፈት ይቻላል በኃይል። ያም የአማራ ችግር ሲፈታ ነው ብያለሁ። በሰሜነኛ ተሞከረ፣ በመቶ ተራሮች ተሞከረ፣ በዘመቻ አንድነት ተሞከረ፣ በጡት መቁረጥ ሞከሩት። ሙስሊሞች ንጹህ ሙስሊሞችን በመጨፍጨፍ ሞከሩ። ክርስቲያኖችን ኦርቶዶክስን በመጨፍጨፍ ሞከሩ። ዶክተሮችን አመጽ በማስነሳት ሞከሩ። እነ ልደቱ አያሌው በየሰዓቱ እነ ይልቃል ጌትነት አመጽ ኔፓል ይላሉ፣ ሱዳን ይላሉ፣ ዚምባብዌ ይላሉ። የትግሬ ህወሓትና ሻዕቢያ አባሎች ምን እንደሚያደርጓቸውና ኦነጋውያን ተባብረው አብይን ለመምታት ነው። ትግሬዎች አሁን አማራን ነው እያታለሉ ያሉ ሁለቱ ትግሬዎች። አንድነን ሰቤነኛ ነን ድሮ የጥላቻ ንግግሮቻቸው በሙሉ ከሚዲያ ላይ አስነስተዋል። አማራስ ከነዚህ እናንሳለን መደራጀት፣ ኦሮሞስ ከነዚህ ጋር አንድ ሆነን መደራጀት እናንሳለን። ትላንትና እኮ ትግሬ ህወሓትን ዘራፊ ትግሬን ያባረር ነው የኦሮሞ ደም የኔ ደም ነው ያለ ጊዜ ነው አማራው በቃ ያለ ተኩስ ነው ገደል የገቡት። እነዚህን እከካሞች ሁለተኛ እንዳይመጡ ማድረግ ይቻላል። ስለዚህ ህወሓት ሻዕቢያ ከየብሔሩ ያስቀመጣቸው የእባብ እንቁላሎች ተፈልፍለው ዛሬ ላይ ክንፍ አውጥተው እባብ ሆነው ዶሮ መስለው ጫጩት መስለው እባብ ሆነው ብልጽግና ጠላት ነው እሱን እናስወግድ በሚል ሽፋን ከህወሓትና ሻዕቢያ የሚመጡ ፖሊሶችን ለአማራ ኃይል እየሰጡ ወደ ስልጣን ይመጡ ዘንድ እየሰሩ መሆናቸውን የአማራ ህዝብ፣ የኦሮሞ ህዝብ በተለይ የደቡብ ህዝብ መስማት አለበት። የ97ቱ የአዲስ አበባ ወጣቶችን ያስጨፈጨፈው ልደቱ አያሌው፣ ሀብታሙ አያሌው በዚህ ውስጥ አሉበት። በፊናቸው ኔፓል የኔፓል አብዮት ይነሳ ይሏቸዋል። ይህን የሚለው ልደቱ አያሌው ደግሞ ሀብት ንብረቱ ስለተወረሰበት ጭምር ነው። ህወሓት ይመለስ ዘንድ ሌት ተቀን የሽግግር መንግስት በሚል እየሰሩ ናቸው። ዘመነ ካሴ በሱዳን የ5 ቀን ስብሰባ አድርጎ ተመልሷል። የከተማ አመፅ ይነሳ ዘንድ ጥሪ አቅርቧል። ግብረ ኃይልም አቋቁሟል። የህወሓትና ሻዕቢያ ሚዲያዎች በሙሉ ህዝባዊ አመፅ እየቀሰቀሱ ናቸው። በተቃራኒው አብይ አህመድ ስለ ቀይ ባህር ጦርነት እንዳይቀሰቅስ ቢሆንም ቢሳካም ባይሳክም ይህን እንዳያደርግ የበኩላቸውን ስራ እየሰሩ ነው። ምክንያቱ ምንድን ነው? ቀይ ባህር ብልጽግና ወደ ባህር ይሄዳል ብለው ያስባሉ። የኢትዮጵያ ህዝብ ወደቡ ከሄደ ከዚህ በኋላ የትግራይ አገርነት መና ነው የሚሆነው። የኤርትራ አገርነት ጥያቄ ውስጥ ይገባል።
ይበተናሉ ማለት ነው። ስለዚህ በብልጽግና ውስጥ ያሉ ሰዎች አሉ፣ የህዋትና ሻቢያ ሰዎች አሉ። ከ2 ሚሊዮን በላይ ሰላይ ሻቢያዎች በከተማ ውስጥ አሉ። እኛ ግን አስመራ አንኖርም። ከኛ የሚፈልጉ ገንዘብ ነው፣ ከኛ የሚፈልጉ ሪሶርስ ነው። ከነሱ ግን አንድም ቁና ጤፍ አይመጣም።